ሕይወቴ እንደተከፈተ መጽሐፍ ነው። መንገዱን አውቀዋለሁ። ቀጥታና ጠባብ ነው። ለሰይፍ ስለትም የሰላ ነው። ነገር ግን በዚያ ላይ ሲሄድ በደስታ ነው። በመንገዱ ላይ ስወድቅ አለቅሳለሁ። ነገር ግን የእግዚአብሔር ቃል የሚበረታ እሱ አይጠፋም ይላል። በዚያ ቃል ላይ የማይናወጥ እምነት አለኝ። በድካሜ 1000 ጊዜ በመንገዱ ላይ ብወድቅ እንኳ እምነትን አላጠፋም። ስጋዬ ለመከራ የተጋለጠ ቢሆንም በመከራዬ ውስጥ ግን ታላቅ ብርሃን እንደማይ ተስፋ አለኝ። ከታላቁ የጋንዲ ባህር በጥቂቱ እንቀዳለን። ጋንዲ ዓለም በታሪኳ ካየቻቸው መሪዎች፣ ፈላስፋዎች፣ ሃይማኖተኞች ወዘተ ታላቅ ዕውቀትና ጥበብ የነበረው ብቻም ሳይሆን አንድ ሰው የእውነትን መንገድ ከተረዳ በኋላ በዚያ መንገድ ለመሄድ የሚያስፈልገውን መስዋዕትነት ለመክፈል ምን ያህል ብቃት በውስጡ እንዳለ ያሳየ ብቸኛ ሰው ነበረ። መንፈሴ በአንድ መንገድ፣ ስጋዬ ደግሞ በሌላ አቅጣጫ ይመሩኛል። ከሁለቱ ኃይሎች ፍጭት ነፃነቴ እንደሚወጣ ግን ይሰማኛል። ያ ነፃነት ግን ዘግይቶ እንደሚመጣ በስቃይም እንደሚገኝ አውቃለሁ የሚለው ጋንዲ ነፃነቱን ለማግኘት የሄደበት ጎዳና በሰው ችሎታና ባህሪ ሊወጡት ይችላሉ ብሎ ማሰብ እጅግ ይከብዳል። ስለ ጋንዲ ሕይወት የማይታወቅ ነገር የለም ማለት ይቻላል። ሕይወቴ እንደተከፈተ መጽሐፍ ነው። ሚስጥር የለኝም። ሰዎች ሚስጥር እንዲኖራቸው አላደፋፍርም የሚለው ሞሃንዳስ ካራማቻንድ ጋንዲ ኦክቶበር 2 ቀን 1869 ዓ.ም ካቲዋር በምትባል የህንድ ግዛት ተወለደ። ለቤተሰቡ ሶስተኛ ልጅ የነበረው ጋንዲ አባቱ በህንድ የሚገኙ 3 ግዛቶችን በተለያየ ጊዜ በጠቅላይ ሚኒስቴርነት አስተዳድሯል። በልጅነቱ ከቤተሰቡ እየተደበቀ በህንድ እምነት የተከለከለውን ስጋ ይበላ የነበረው ጋንዲ አንድ ወቅት ግን ይህንን ድርጊቱን አቆመ። ስጋ መብላት ያቆምኩት ኃጢአት ሆኖብኝ ሳይሆን ወላጆቼን መዋሸት የከበደ ኃጢአት ሆኖ ስላገኘሁት ነው የሚለው ጋንዲ በ19 ዓመቱ ወደ እንግሊዝ ሀገር ተጉዞ አትክልት ተመጋቢነቱን በዚያ ጀመረ። በእንግሊዝ ሀገር የህግ ትምህርቱን ተከታትሎ ሲጨርስ ወደ ቦምቤ ተመልሶ የህግ አርቃቂ ሆኖ ይሰራ እንደነበረ ከታሪኩ እንረዳለን። ይህ የህግ አርቃቂነት ስራው አንድ የህግ ብርሃንን በውስጡ አበራለት። ይኸውም የዘር መድሎ በህንድ ስር የሰደደ መሆኑን መረዳቱና ይህንንም ለመታገል ቆርጦ መነሳቱ ነበረ። ከህንድ የእምነትና የፍልስፍና መጽሐፍ በተጨማሪም የመጽሐፍ ቅዱስና የቁርአን ጥልቅ ዕውቀት እንደነበረው የሚነገርለት ጋንዲ ከምንም በላይ ግን ለራሻው ደራሲ ቶልስቶይ ታላቅ ፍቅርና ክብር እንደነበረው በሕይወት ዘመኑ በተደጋጋሚ ተናግሯል። በተለይም በቶልስቶይ The Kingdom of God is within you በተባለ ስራው እጅግ ተማርኮ እንደነበረ ታሪኩ ይናገራል። ጋንዲ ስለ ቶልስቶይ ሲናገር ውስጣዊ ነነቴ ላይ ታላቅ ተስኖን አሳርፏል ብሏል። የጋንዲ የህይወት ታሪክ ተለክታ በተሰጠችኝ የጥበብ አምድ ቦታ ዘርዝሮ ለመጻፍ የማይታሰብ ስለሆነብኝ ከጋንዲ እምነትና ፍልስፍና በመጠኑ ልቆንጥር። ጋንዲ ስለ እውነት ከነበረው እምነት ብንነሳ በዚህ ምድር ስኖር ከእውነት በቀር የፈለኩት ነገር የለም። መንገዱን አግኝቼዋለሁ ብዬ አስባለሁ። እውነትን ለማግኘት የማያቋርጥ ትግልና መፍጨርጨር አደረጉ። የተረዳሁት ግን እውነትን ማግኘት ማለት ራስን ማወቅና መዳረሻን መረዳት ማለት እንደሆነ ነው። ይህ በአጭር ቃል ሲጠቃለል ፍጹም መሆን ማለት ነው። ህሊናዬ ግን ፍጹም አለመሆኔን ሲረዳ ያሟል። ፍጹም ለመሆን ብርታትና ኃይሌን በሙሉ ተጠቀሙ። ለመሆን ግን አልቻልኩም። እንደማንኛውም ሰው ፍጹም የማያደርግ ድክመት በውስጤ ነበረ ብሏል። ጋንዲ በማከል እንዲህ ይላል፣ ለእኔ እግዚአብሔርን መፈለግ ማለት እውነትን መፈለግ ነው። እውነትን ለማግኘት ሕይወቴን መስዋዕት ማድረግ ቢያስፈልግ ለመስጠት ዝግጁ ነኝ። እውነትን የሚፈልግ ሰው ደግሞ
ከትቢያ ባነሰ ራሱን ያዋረደ ትሑት ይሁን። ዓለም ትቢያን በእግሯ ጫማ ይረግጠዋል። እውነትን የሚፈልግ ሰው ግን በትቢያ የተረገጠ ሆኖ ራሱን ያዋርድ። ያን ጊዜ የእውነትን ጭላንጭል ይበራለታል። እግዚአብሔር ስለመታመን ደግሞ እንዲህ አለ። ከከበበኝ ጨለማ ይልቅ በደጁ የማየት የብርሃን ጭላንጭል ለኔ ቅርብ ናት። ብዙ ጊዜ እሳሳታለሁ፣ አጠፋለሁ። እምነቴ ግን ሳይሳሳት በእግዚአብሔር ላይ ብቻ ተመስርቷል። እግዚአብሔርን ስለማምን ሰዎችን አምናለሁ። የማምነው እግዚአብሔር ባይኖር ኖሮ የማምነው ሰውም አይኖርም ነበር። ወዳጆቹንም መከረ። እምነት ሳይኖርህ የምትሰራው ሥራ መጨረሻው በማይደረስበት ጉድጓድ እንደመውደቅ ይቆጠራል። ጋንዲ በዘመኑ ሁሉ በሰው ልጅ ዘንድ እንደ ቅዱስ ይታይ እንጂ የራሱን ቅዱስ መሆን ፈጽሞ አልተቀበለውም። በአንጻሩ ቅዱስ ሳልሆን ምናልባት በሥርዓት የታነጽኩ ሰው እንደሆንኩ እንጂ ይላል። እኔን ቅዱስ ማለት ቅድስናን አለማወቅ ወይም ማርከስ ነው የሚለው ጋንዲ በአንድ ወቅት በዚህ ጉዳይ ላይ ሲናገር ባለ ራዕይ ነኝ ብዬ አልዋሽም፣ ቅዱስ ነኝ የሚሉኝንም አይደለሁም እላለሁ። እኔ ከምድር የወጣው ምድራዊ ነኝ። እንደናንተው ለብዙ ድክመቶች ተጋልጫለሁ። ነገር ግን ዓለምን አይቻታለሁ። ዓለምን በተከፈቱ ዓይኖቼ አስተውያታለሁ። በሰው መንገድ የተወረወሩ ፍላጻዎች በኔም መንገድ ላይ በተደጋጋሚ ወድቀዋል። የዚህ ሁሉ ድምር ግን በሥርዓት አንጾኛል ብሏል። የሀገሬ የህንድ ሰዎች ራስን መስዋዕት ከማድረግ ወንጌል በቀር ሌላ ወንጌል አትከተሉ በማለት ህዝቡን ያስተማረው ጋንዲ ለሱ ግፍ አድራጊም ሆነ ግፍ የተዋለበት ልዩነት የለውም። ምን ነው ቢሉ ሁለቱም መስዋዕት በመሆን በእሳት ውስጥ ያልፋሉና። ነገር ግን የህሊናን ድምጽ ማንም ሊያጠፋት አይችልም። በሁለቱም አእምሮ እስከ ወዲያኛው ትጮኻለች ብሏል። በውስጥ ያለው የህሊና ድምጽ ዕለት ዕለት እንዲህ በማለት ይቃጥታል። በምድር ላይ ብቻህን ብትቀር እንኳ ከግፈኞች ጋር አትተባበር። ዓለም ዓይኗን ብታቀላብህ አንተ ግን ፈገግታህን ለግሳት። አትፍራ። በልብህ ያለውን የእውነት ድምጽ ብቻ ታመን። ያ ድምጽ ደግሞ እንዲህ ይላል፣ ባልንጀራ፣ ሚስትህ፣ ዘመዶችህ ሁሉም ቢተው ለምትኖርለትና ልትሞት ለተዘጋጀበት እውነት ብቻ መስክር። የመኖር ትርጉም ይኸው ነውና በማለት ጋንዲ ስለ እውነት ሊከፈል ስለሚገባው መስዋዕትነት ተናግሯል። ጋንዲ ስለ ምዕራባዊ ስልጣኔ የነበረው ሐሳብ ሲመረመር ከጉዳት በቀር አንዳች ጥቅም እንደሌለው እምነቱ አሳይቶናል። ከምዕራባውያን ስልጣኔ አንዱ ተደርጎ በጊዜው ይወሰድ የነበረው የፓርላማ ስርዓታቸው ነበረ። ነገር ግን ጋንዲ በተለይ ስለ እንግሊዝ ፓርላማ የተናገረውና ከበደ ሚካኤል ስልጣኔ ማለት ምንድነች በሚል መጽሐፋቸው ያሰፈሩትን እንመልከት። በጠቅላላው በሚደረገው አስተያየት የፓርላማ አባሎች ግብዞችና የግል ጥቅማቸውን ፈላጊዎች ናቸው። ስራቸው በፍርሃት ላይ የተመሰረተ ነው። ዛሬ የተወሰነው ነገር ሊፈርስ ይችላል። በፓርላማ ተወጥኖ ፍጻሜው ምን እንደሆነ የሚታወቅ አንድ ስራ እንኳን አይገባኝም። በጣም ከባድ የሆኑ ጉዳዮች እንኳን በሚቀርቡበት ቀን የፓርላማ አባሎች የሆኑት ሲያንቀላፉ በመቀመጫቸው ላይ ሆነው ሲንጠራሩ ለማየት ተችሏል። አንዳንድ ጊዜ ሰሚዎችን እስኪያስቆጡ ድረስ እርስ በርሳቸው የሚለፈልፉበት ሰዓት አለ። ካርላይል ፓርላማን የዓለም መለፍለፊያ መደብር ብሎ ሰይሞታል። ለፓርላማ የሚባክነው ጊዜና ገንዘብ ሁሉ ዋጋ ላላቸው ሰዎች ተሰጥቶ ቢሆን ኖሮ የእንግሊዝ ደረጃ አሁን ካለበት የበለጠ ከፍ ብሎ በተገኘ ነበር። ይህ አሁን እኔ የምሰጠው አስተያየት በተለይ ከኔ ብቻ የመነጨ ሳይሆን ብልሆች የሆኑ ብዙ የእንግሊዝ ተወላጆች ተናግረውታል። ፓርላማ ማለት ሕፃን ልጅ ነው።
ከተቋቋመ 700 ዓመታት በመሆኑ ትልቅ ባያደርገው ኖሮ መቼም ቢሆን የሚያድግ መሆኑ የሚያጠራጥር በሆነ ነበረ ሲል ተናግሯል። ጋንዲ ታሪክን መማር የማይጠቅም መሆኑን ይናገራል። ምክንያቱም በአሁን ጊዜ የሚሰጠው የታሪክ ትምህርት ስለ ጦርነት ብቻ የሚናገር በመሆኑ ይህ ታሪክ ተብሎ ሊጠራ አይገባውም በማለት ያሳስባል። ብዙዎች እብድ፣ ስራ ፈት፣ በሰው ዘንድ ያልተለመደ ሐሳብ የተሸከመና አእምሮ የተቃወሰ ሰው በማለት ይጠሩሃል ተብሎ በአንድ ወቅት የተጠየቀው ጋንዲ ሲመልስ የሁሉ ስያሜ ለኔ ተገቢ ነው፣ ምክንያቱም እስከዛሬ በትምህርቴ ተስበው የተከተሉኝና ወደ መልካም ምግባርም የመጡ እነሱ ናቸውና በማለት መልሷል። በዘመኔ በተደጋጋሚ ኃጢአት ፈጽሜያለሁ የሚለው ጋንዲ ለአንድም ቀን ቀንበሩን ተሸክሜ አልዞርኩም ብሏል። ስለዚህም ሲናገር ጉዞዬ ወደ እግዚአብሔር እንደሆነ አውቃለሁ። የኃጢአትን ቀንበር ብሸከም ኖሮ ወደ እሱ አንዲትም እርምጃ ባልተራመድኩ ነበረ ብሏል። ጋንዲ በተደጋጋሚ በሐሳቡ የማይስማሙ ሰዎች ቢያጋጥሙትም በሐሳብ አለመስማማት ማለት ጥላቻ ማለት አይደለም። ጥላቻ ቢሆን ኖሮ ከሚስቴ በላይ ጠላት ባልኖረኝ ነበረ የሚለው ጋንዲ ቢያንስ በአንድ ሐሳብ የማይለያዩ ሁለት ሰዎች እስከዛሬ አጋጥሞኝ አያውቁም ብሏል። ገነትን በምድር ላይ ማምጣት ከተፈለገ እኔ የምለውን ቃል ከፖለቲካ፣ ከኢኮኖሚ፣ ከሃይማኖት ወዘተ ውስጥ መፋቅ ያስፈልጋል ይላል ጋንዲ። ስለ ሰው ልጅ ደህንነት፣ ሰላም፣ ብልጽግና፣ ፍቅር ከማንም በላይ ያስተማረና የሰበከ ራሱንም አርአያ አድርጎ ያቀረበው ጋንዲ ታሪኩን የሰሙ ያነበቡና የተረዱ ሰዎችም በዚህ ሀቅ ይስማማሉ። ስለ ጋንዲ ሕይወት በሰፊው የዘገቡ የታሪክ መጽሐፍትም ቢሆኑ ለአንድም ቀን ቢሆን የገባውን ቃል አፍርሶ እንደማያውቅ መስክረውለታል። ጋንዲ ስለ ሀገሩ መሪነትና በዙሪያው ስለከበቡት ጠላቶቹ የሚናገሩሃል። ከመሳሪያው ጋር የሚጣላ እሱ ክፉ አናጢ ነው። ጥፋትን በወታደሮቹ የሚያሳብብ እሱ ክፉ ጄኔራል ነው። እኔ ክፉ ጄኔራል እንዳልሆንኩ በሚገባ አውቀዋለሁ። እስከምን ድረስ መሄድ እንደምችል ጥበብ በሚገባ አስተምራኛለች። ከንቱ ሆኜ እንዳልቀር እግዚአብሔር ብርታቱን ሰጥቶኛል። ለ50 ዓመታት ከሰራሁት ሥራ እግዚአብሔር የማይፈልገኝ ሰዓት ሲደርስ እንደሚወስደኝ አውቃለሁ። ነገር ግን የከበበኝ ጨለማ በአጭር ጊዜ በብርሃን እንዲዋጥ ጸሎቴ ጽኑ ነው። ግፈኝነት የሚቃወም ሕያው እምነት ያላችሁ ሁሉ በጸሎታችሁ ከኔ ጋር ተባበሩ ብሏል። ጋንዲ ጃንዋሪ 30 1948 ዓመተ ምህረት የምሽት ጸሎቱን ለማድረስ በመጓዝ ላይ ሳለ ከጠላቶቹ በተተኮሰ ጥይት ተገደለ።